አቶ ደረጀ በጣም ተናደደ። አቢጌል ታሰረች። ወይዘሮ ማርታ ድማ አልቻለችም። በልጇ መጨከን አልቻለችም ማለት ነው። በጣም አልቅሳለች ማለት ነው። ከልቧ ብላ አልቅሳለች ማለት ነው። አቢጌል ደግሞ ፖሊስን ወሰዳት ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። በዛሬ ክፍል ደግሞ በክፍል 31 መጥቻለሁ ማለት ነው። ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ በትህትና ጠይቃለሁ ማለት ነው። ቤተሰብ ትናንትና ውሃየን የበረሮ መርዝ እንደጠጣች አይተናል ማለት ነው። ወይዘሮ ማርታ አይታ ይሄን አይታ ማለት አልቻለችም። በጣም ደንግጣለች። መጀመሪያ አቢጌል የክላሷ ሄዳ ማየ ምናምን ያልት እያቀጣጠረች ነበረ ማለት ነው። እንደዚህ ህልማየሁ ምናምን ብላ ያወራች ያለ ማለት ነው። ወይዘሮ ማርታ ራሱ እኔም ራሱ አይቻለው አንድ ጥቴ ተቆርጦ ወተት እየፈሰሰ በህልሜ እያለምኩ አይቻለው አለችና በጣም ድፍድፍ አለች ማለት ደንግጣለች ማለት ነው። በጣም ደንግጣለች፣ አልቻለችም ማለት ነው። ትንሽ ቆይታ ከሳሎን ስትወጣ ውሃየን ወድቃ አየቻት ማለት ነው። ወድቃ ስታያት አልቻለችም። በጣም ቁማ ታለቅሳለች። ወይ የኔ እናት እመዬ እናቴ ምናምን ብላ ስትቀሰቅሳት እምቢ አለችና ማለት መንቃት አልቻለችም። ወዲያውን ሐኪም ቤት ወሰዷት ማለት ነው። ሐኪም ቤት ሲወስዷት ማለት ነው የበረሮ መርዝ እንደጠጣች ተነገራት ማለት ነው። ማን እንደሰራው ደግሞ በጣም ግራ ተጋብተዋል። ወይዘሮ ማርታ አቶ ደረጀ በጣም ደንግጠዋል። ሁሉም ሰው ደንግጠዋል ማለት ነው። እዛ ቤት ያለ ሁሉም ምጥን ሳይቀር ማለት ነው። ትምህርት ቤት ቀርታ እያለቀሰች ነበረች ማለት ነው። የሰው መውደድ ይስጣችሁ። ውሃ እኮ ውሃ ናት፣ እንደ ስሟ ውሃ ምስኪን። እኔ ግን ቤተሰብ እውነት መስሎኝ ድራማ መሆኑ እያወቅኩ ራሱ እውነት መስሎኝ በጣም አለቀስኩ ከነሱ። በተለይ ዳጣን አንቺ ነሽ እንደዚህ ያደረግሽ ብላ ምናምን ስትናገራት አቢጌል ማለት ነው እርር ነው ያልኩ። እቺ አረመኔ ምን አይነት አረመኔ! እንደዚህ አይነት እውነት በጣም ክፉ ካራክተር ነው የተሰጣት። እንደዚህ ማለት የሆነ ካራክተር ተሰጣቸው አይደለ? ካራክተርን ተጠቅሞ የተዋስ ያለው እና በጣም ነው የሚደብረው ማለት ነው። ይሄን ያህል ለሰው ክፋት፣ ይሄን ያህል ለሰው መንቀኝነት አይታችኋል? እሷ የምታስበው ሌላ፣ ዳጣ የምታስበው ሌላ። አስባችኋል? ጭንቅላትህ እንዳሰብከው ነው፣ በቃ አንተ እንደምትፈልገው ነው ይባላል። እውነት ነው ለካ፣ እውነት እግዚአብሔርን። ለምን ብትሉ ይኸው ጭንቅላቷ ክፉ ነገር ስለሚያስብ መንቀኝነት ስለሚያስብ ነው ይሄ ሁሉ እንጂ ዳጣ እንኳን እሷን ልትጎዳት ማንም አትጎዳም። በጣም ብልጥ፣ የዋህ፣ ታማኝ፣ እውነት በጣም ነው ማደንቃት ዳጣ ማለት ነው። በእምነት ላይ ያላት ደግሞ ሐሳቧን እንኳን ማለት ነው ስትናገር ወደዚህ አትልም፣ ቀጥ ለጥ ነው የምትለው፣ ቀጥ ለጥ። አቶ ደረጀ ደግሞ በዳጣ 100% ይተማመናል። እውነት ሰላምዬ የኔ እናት በጣም ደንግጣለች፣ አልቻለችም። ስታለቅስ ዳጣ ማለት ነው በጣም አልቻለችም። ተነስታ ሄደች። በቃ ማለት ስታለቅስ ማየት አትፈልግም። ውስጧ እኮ ይነግራታል። እና በጣም ተጨንቀለች ማለት ነው። አቢጌል እቺ እርኩስ ደግሞ
ጭራሽ ተስፈራራለች። አንቺ ነሽ እንደዚህ ያደረግች ለኔ ለመግደል ፈልጋ ነው እንደዚህ ያደረገች ምናምን ብላ ተቀጣጥራለች። አይገርማችሁም ቤተሰብ? ወይዘሪት ማርታ ደግሞ ዋዛ መሰላችሁ እንዴ? አንቺ ለምንድን ነው ይሄን ያህል እንደዚህ ምትርቅሽ? ናታንን ፈልጋ ነው። ናታንን ከኔ ጋራ ስለሆነ ፈልጋው ነው፣ ለራሷ ልትወስድ ፈልጋ ነው እኔን ለመግደል ያሰበችው ምናምን ብላ ታወራለች። ባለጌ እቺ እርኩስ! እውነት ግን ጠለዋት፣ የእውነት መስሎ ማለት ነው። በጣም ጠለዋት። ድራማ መሆን እንኳን ረሳሁት ማለት ነው። አሁን ወይዘሪት ማርታ የሁሉ ነገር ሰምታለች። በራሴ ነው እማጣራው ብላ አልነበረ? ይኸው ደረሰችበት። በራሴ ያን ጊዜ ያወቅኩበት ግን እኔን አያርገኝ ብላ እየዛተች ነበረች ማለት ነው። እና ሳሎን ላይ ቁጭ ብለው ዳጣና አቢጌል ሲከራከሩ ድምጽ ይሰማሉ። አቶ ደረጀና ወይዘሪት ማርታ ማለት ነው። እንዴ ምንድነው ድምጽ አልተኙም እንዴ እስካሁን ምናምን ብለው ሊነሳ ሲል አቶ ደረጀ ኖ እኔ እነሳለሁ ቁጭ ባልተኛ ምናምን አለችና ወይዘሪት ማርታ በር ላይ ቆማ እያዳመጠች ነበረ ማለት ነው። እዛ ቆማ ስታዳምጥ ዳጣና አቢጌል ይከራከራሉ ማለት ነው። እንዳያችሁት ተስፋ አደርጋለሁና በጣም እየተከራከሩ ነበር። ለምንድነው እንደዚህ ያርክሽ አንቺ ዳጣናት ያልሽው ለምንድነው አለች። ይሄን ያህል ግን ለምንድነው ክፋት ምን ይሰራልሻል? ይሄን ያህል ለምን ክፉት ሆኛለሽ? እኔ እስከ ዛሬ አለች ዳጣ ማለት ነው ያደረግሽ ብታርጊ በጣም ወድሽ ነበረ። እንደዚህ ስትል ወይዘሪት ማርታ አልቻለችም፣ እውነት አልቻለችም። ይህ በዚህ ግን በውሃም ስለመጣሽኝ እኔ አልፋታሽም፣ ከእንግዲህ በኋላ አልወድሽም፣ በጣም ተቀይሜሻለሁ አለች ማለት ነው። ውሃን እንዴት ያህል ስፍስፍ ብላ የምትወዳት ታውቃላችሁ? እንዴት አባቷ እንደምትወዳት ከራሷ በላይ ነው የምትሳሳላት። እውነት ለውሃ ያላት ፍቅር ዳጣ ማለት ነው በጣም ልዩ ነውና ይሄን ስትሰማ ወይዘሪት ማርታ አልቻለችም። እና አቢጌል ደግሞ አንቺ ብቻ ሳትሆኒ ሰላምም ጭምር ከዚህ ቤት ትወጣላችሁ፣ አብራችሁ ትወጣላችሁ አለችና ጭራሽ ወይዘሪት ማርታ እንትን ልትለው አልቻለችም። በጣም ተናዳ በጣም እያለቀሰች ወደ ክላሷ ሄደችና አቶ ደረጀ በጣም ጨነቀው። ምንድነው አላት። አቢጌል ናት ያደረገችው አቢጌል? አዎ ስታወራ ሰምቼ ነው። አዎ አቢጌል ናት ያደረገችው አለች ወይዘሪት ማርታ ማለት ነው። ግን የሆነ ነገር ሳታርግ አታርፍም ይችላል ማለት ነው። እና መታሰር አለባት፣ መገረፍ አለባት። ተገርፋለች እኮ አሰማ። አሁን መታሰር አለባት። እውነት ይሄን ይህል ለሰው ክፋት፣ ለሰው ጭካኔ ዳጣ እኮ ማለት ነው ከናታን ምንም ነገር የላትም። ናታን ነው የሚወዳት እንጂ ዳጣ ለሱ ምንም እንትን የላትም። እና በቀጣይ ክፍል እንደምናየው ማለት ነው አቢጌል እንደታሰረች ፖሊስ እንደተጣራ ነው እዛ የተሰማው ያየን ማለት ነው። እና እንኳንም ታሰረች ብያለው ማለት ነው። እኔ ወተት ጠጥቻለሁ ማለት ነው ለመታሰሯ ማለት ነው። ቤተሰብዬ ላይክ ሼር ማድረግ ደግሞ እንዳትረሱ ቤተሰብዬ። እኔ ውዶች እወዳችኋለሁ፣ አባራታችን እላለሁ ማለት ነው። አማርኛ ደግሞ ኩልትፍትፍ እያልኩ ነው የማወራው። በቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።